አመቱን ሙሉ ብንለፋ አናገኘውም። ስለዚህ አራትን አንዴ ሶስትን አንዴ አንድ ቁጥር ምናምን ዝም ብላችሁ ያለ መደዳ የምትሞክሩ ከሆነ ምን ይሆንባችኋል? የሞከራችሁት ቁጥርና ያልሞከራችሁት ቁጥር ስለሚደባለቅባችሁ በቃ ቁጥሩን ሳታገኙ ለፍታችሁ ትቀራላችሁ ማለት ነው። ሰላም ጤና ይስጥልን ውድ ዩቲዩብ ቻናላችን ተከታታዮች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት በበገናም ሆነ በክራር እንዴት አድርጋችሁ በቀላሉ ቁጥር ማውጣት እንደምትችሉ ነው ዛሬ የማሳያችሁ። ሁልጊዜም እንደምላችሁ ይህንን የዩቲዩብ ቻናል ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እንዲሁም ደግሞ ለጓደኞቻችሁ ሼር እያደረጋችሁ አብራችሁን እንድትሆኑ በአክብሮት እንጠይቃለን። ወደ ቪዲዮ እንሄዳለን። እሺ፣ በክፍል አድርጌ ለማሳየት እሞክራለሁ። የመጀመሪያው ክፍል የመረጣችሁት መዝሙር ምን ቅኝት ላይ እንደሚወድቅ ማረጋገጥ ወይም ደግሞ እናንተ ካልደረሳችሁበት መጠየቅ። ለምሳሌ የምናወጣው መዝሙር ነይ ድንግል የሚለው መዝሙር ከሆነ ነይ ድንግል ምን ቅኝት ላይ እንደሚወድቅ ማረጋገጥ። ትዝታ ነው፣ አንቺሆዬ ነው፣ ባቲ ነው፣ አምባሰል ነው፣ ትዝታ ማይነር ነው፣ ሰላምታ ነው የሚለው ሰዎችን በመጠየቅ ወይም ደግሞ እኛ የምናውቀው ከሆነ በማረጋገጥ ወደ ቁጥር ማውጣት መዘጋጀት ማለት ነው። ከዛ በኋላ ሁለተኛው ስቴፕ የሚሆነው በትክክል የተሰጠንን ቅኝት መቃኘት ነው። ለምሳሌ ነይ ድንግል የሚለው መዝሙር ቅኝቱ ትዝታ ነው። ትዝታ ቅኝት ነው። ስለዚህ ትዝታ ሜጀሩን በትክክል መቃኘቱን ማረጋገጥ። ስለዚህ በትክክል ተቃኝቷል። ላ ላ ላ ላ ላ ላ ትዝታ ቅኝት በትክክል እንደተቃኘ አረጋገጠን ማለት ነው። በመቀጠል በሶስተኛነት ደረጃ መዝሙሩን በትክክል እንደምንለው ከጉሮሯችን እንደምናወጣው አረጋግጣችሁ መከፋፈል ነው። መከፋፈል ማለት አሁን ነይ ድንግል ከሆነ ወይም ደግሞ መዝሙርን ቀይር ሁላችንም የምናውቀው እናድርግና ኃይል ሲገለጥ በሰማይ የሚለውን መዝሙር ከሆነ ኃይል ሲገለጥ በሰማይ አይደለም። ኃይል አንድ ሲገለጥ ሁለት በሰማይ ሶስት። እችኛዋን ብቻ እንዴት እንደምትወጣ ካሳያችሁ ሌላውን እናንተ ጨርሳችሁ ትልኩልኛላችሁ፣ እኔ ደግሞ አረማለሁ ማለት ነው። ስለዚህ ከከፋፈልን በኋላ አራተኛው ስቴፕ የሚሆነው ምንድን ነው? ወደ ላላ መቀየር። ወደ ላላ መቀየር እንዴት አድርገን ነው ወደ ላላ የምንቀይረው? ኃይል ሲገለጥ በሰማይ ላላ 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 ነው። ይሄ ነው ቁጥሩ። ከዛ በኋላ ስንተኛው ስቴፕ እንደሆነ ጠፋብኝ። የሚቀጥለው ስቴፕ ምን ይሆናል? መቁጠር ነው። ላላዎቹ መቁጠር። ኃይል የመጀመሪያ የከፈልነው ላላ 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 ስንት አደረግነው ማለት ነው? 8። በነገራችሁ ላይ ሰብጀክቲቭ ነው። እሺ፣ ሰብጀክቲቭ ነው ስላችሁ አንዳንድ ሰው 6 ሊያደርገው ይችላል፣ አንድ ሰው 7 ሊያደርገው ይችላል፣ አንድ ሰው ደግሞ እንደኔ 8 ሊያደርገው ይችላል። እኔ ምንድነው የሚደጋገሙትን አብሬ በላላ ስለምላቸው ነው። ላላ 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 ኃይል ነው ይሄ ማለት ነው። ከዛ በኋላ ስንት አገኘን? 8 አይደለም? 8 ዳሾቹን እናስቀምጣለን። ዳሽ 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 አድርጋችሁ ታስቀምጣላችሁ። ይሄ ምንድነው የሚያገለግላችሁ? ጋይድ ላይናችሁ ነው። የእናንተ ጋይድ ላይን ነው ይሄ። 8 ላይ ከወጣችሁ ስህተት ነው። እንደገና ደግሞ 8 ካልደረሳችሁም ደግሞ ማስተካከል አለባችሁ። ከድምጻችሁ ጋር አብሮ በገናው አልሄደም ማለት ነው። ከዛ የሚቀጥለው ስቴፕ አሁን ቁጥሩን ደስቻለሁ እንዳልኳችሁ የሚቀጥለው ስቴፕ ምንድነው? ላ ያለ በገናው ላይ መፈለግ ነው። ከዛ በፊት ግን ሜጀራችሁን ማስተካከል። ለምሳሌ ላ አይደለም፣ ኃይል ሲገለጥ በሰማይ ማለት አለብን። አለዛ በገናው ላ ያለኛ እኛ አሁን ኃይል ሲገለጥ በሰማይ ብለን ላላ ላላ ላላ
አመቱን ሙሉ ብንለፋ አናገኘውም። ስለዚህ በጣም ወሳኙና ሁላችንም ማወቅ ያለብን ምንድነው በሜጀር መዘመር መቻል። ሜጀራችንን ሰምተን ሁለት ቁጥር ሜጀራችን ነው። ላ ላ ላ ላ ላ ላ ኃይል ሲገለጥ በሰማይ አይደል? ስለዚህ ሜጀራችንን አውቀን ለመዘመር መሞከር። እሺ፣ ከዛ የሚቀጥለው ስቴፕ አሁንም እናንተ ቁጥሩን እናንተ እወቁት። የሚቀጥለው ስቴፕ ምንድነው የሚሆነው? ላ ያለ ሀ ላ ላ ላ ላ ላ ላ ሀ ላ ነው የምንፈልግኛ። ይሄኛው ላ ነው። ከዛ ሌላኛው ስቴፕ የምነግራችሁና ሁልጊዜም መርሳት የሌለባችሁ እስክትለምዱ ድረስ መርሳት የሌለባችሁ በመደዳ ሞክሩ። እሺ፣ ቁጥሮችን አንዴ አንዴ አራትን፣ አንዴ ሶስትን፣ አንዴ አንድ ቁጥር ምናምን ዝም ብላችሁ ያለ መደዳ የምትሞክሩ ከሆነ ምን ይሆንባችኋል? የሞከራችሁት ቁጥርና ያልሞከራችሁት ቁጥር ስለሚደባለቅባችሁ በቃ ቁጥሩን ሳታገኙ ለፍታችሁ ትቀራላችሁ ማለት ነው። ስለዚህ ምን አድርጉ? በመደዳ ሞክሩ። ሀ ላ ላ ላ አይደለም። ላ ላ ላ አይደለም። ላ ላ ላ እኛ ላ ነው የምንፈልገው which is አምስት ቁጥር ሀ ላ ላ ሀ ላ ላ አይደለም። አምስትን ካገኘን በኋላ አምስትን አንለቅም። የምንጀምረው ከሁለት ቁጥር ነው። ኃይል ሳይሆን እኛ ላ ላ ላ ላ አይደል? ላ ላ ላ ላ ለምንፈልጋት እኛ ላ ላ ላ ላ ላ ላ ምን ላይ ያገኘናት? እዛው አምስት ቁጥር ላይ ናት። ሀ ሀ ላ 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 ሁለት ቁጥር አይደለም። ሀ ላ ላ ላ ሀ ላ ላ ላ ላ ላ ላ ኃይል ላ ላ እኔ አሁን ኦልሬዲ ቁጥሩን ኤምፖል ስለሚያውቀው ስለሚነካብኝ ነው እንጂ እየተመለሳችሁ ሁለት ቁጥር ላይ ነው መፈለግ ያለባችሁ። አምስት 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 ላ ላ ላ ላ አሁን አንድ ሰው ሀ ብቻ ሊል ይችላል። ሀይ ከዛ እሱ ደግሞ አይሚ ኦልሬዲ አምሮዬ ስለለመደው ነው ቁጥሩን ሄዶ የሚነካው። ግን አምስትን አራቱንም አምስት 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 ካላችሁ በኋላ ሁለት ላይ ነው ሄዳችሁ የምትሞክሩት። አይደለም አይደል? እኛ የምንፈልገው ላ ላ ላ ላ ላ ምትል ድምፅ ነው። ላ ላ ሶስትን ሞክሬያለሁ። እሺ ሶስትን ሞክሬ ያለቻት ነው። አንድ ቁጥርን ስሞክር አገኘኋት ማለት ነው። ላ ላ ላ ላ ላ ላ ስለሆነች ሁለቱንም አንዳንድ ቁጥር እዚህ ላይ አገኘ ነው። ስለዚህ አምስት 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 አራት ጊዜ ከዛ አንዳንድ ሁለት ጊዜ ማለት ነው። ላ ላ ላ ላ ላ ላ ላ ላ ላ ስለዚህ ሶስት ላ 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 ከዛ ቁጥሩ ምን ሆነ? ሶስት አንድ ኃይል 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 እኔ አሁን አምስት ቁጥርን ስለምደርባት ነው። እሺ ከአራት ቁጥር ጋር ስለማረጋት ነው። እናንተ እንዴት ታደርጉታላችሁ? ኃይል
ሲገለጥ በሰማይ የሚለው እናንተ ነው የምታወጡልኝ። ሲገለጥ ከፍለነዋል አይደል? ሲገለጥ ለብቻው ነው። ሲገለጥ ላላላላላ ላላላላላ ሲገለጥ ላላላላላ ላላላላላ 5። ስለዚህ 5 ዳሽ አስቀምጡ። አሁንም ላላላላላ ስትጀምሩ የት ነው የምትጀምሩ ብያችኋለሁ። 2 ቁጥር ላ ላላላላላ ላ ላ ኃይል ላ ሲገለጥ ላ ላ ላ ላ ላ ላ ልክ እርግጠኛ ሳትሆኑ ስትቀሩ ድገሙት። እሺ መዝሙሩ ስትደግሙት ይመጣላችኋል። ይቅርታ የገብርኤል ስልክ ነው እየደወለ ያለው። እናንተም በገና፣ መሰንቆ፣ ክራር ማዘዝ ስትፈልጉ ከስር በማስቀምጥላችሁ ስልክ ቁጥር እየደወላችሁ ማዘዝ ትችላላችሁ። እሺ ስለዚህ 2 ቁጥርን አግኝተናል። ኃይል ሲ ላ ላ ሲገለጥ ላ ላ ላ ላ ላ ሲገለጥ ላ ላ ላ ላ ላ ላ 5 ነው ያደረግነው አይደል? ላ ላ ላ ላ ላ ሲገለጥ ላ ላ ላ ላ ላ 2 አግኝተናል። ሲገ ላ ላ ላ ላ ላ አይደለም። ትክክል 2 3 1 ሲገለጥ ላ ላ ላ ላ ላ ሲገለጥ ላ 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 ስለዚህ 2 3 1 1 5 አንድ ላይ ያይዘን እንበላቸው። ኃይል ሲገለጥ በሰማይ በሰማይ ይቀላል። 4 2 2 2 ላላላ ሲገለጥ በሰማይ ከዛ ምን ታደርጉበታላችሁ? ማረፊያ ታደርጉበታላችሁ። ማረፊያ ማለት ድምፃችን እርፍ ብሎ ግን ምቱ ያልጨረሰ ማለት ነው። አሁን ኃይል ሲገለጥ በሰማይ ትንፋሻችን ሳብ እናደርጋለን። እዚህ ላይ ኃይል ሲገለጥ በሰማይ አሁን ኃይል ሲገለጥ በሰማይ ሁለተኛውን ለማለት ምን አለ? የትንፋሽ እረፍት አለ። ስለዚህ ሰው አይምሮ እንዳይበተን በምን ይዘዋለን ማለት ነው? ማረፊያ ተጠቅመን አይምሮ እዚሁ ላይ እንዲቆይ እናደርገዋለን ማለት ነው። ኃይል ሲገለጥ በሰማይ አያችሁ። ሌላ ማረፊያ የት ላይ ትጠቀማላችሁ? ኃይል ሲገለጥ በሰማይ አሁን ኃይል ብላችሁ ጨርሱ። መጨረሻው ላይ አንድ አለ አይደለ? ሃይፈን አድርጋችሁ 1 ቁጥር እንጻፉበት። ምክንያቱም ምን ስለሚሆን ማረፊያ ስለሚያስፈልገው እርፍ ስለሚል ትንፋሻችንን ስለምንስብዛ ላይ ማለት ነው። ከዛ እናንተ የሚቀጥለውን ቁጥር አወጣችሁ ትልኩልኛላችሁ ማለት ነው። እኔ ደግሞ ትክክል ከሆናችሁ ትክክል ናችሁ እላለሁ። ካልሆነ ደግሞ በቀጣይ ሁሉንም ሙሉን ስሪልን የምትሉ ከሆነ ኮሜንት ላይ ጻፉልኝ። በጣም አመሰግናለሁ። እያያችሁ እያበረታታችሁኝ ስለሆነ እግዚአብሔር ይመስገን። እናንተንም በጣም ማመስገን ፈልገው አመሰግናለሁ። ቻው